ቅናሽ እመቤቴ ቅድስት ድንግል ማርያም በሄድሽበት ሁሉ እቅፍ ድግፍ አድርጋ አብራሽ ትከተልሽ ለማለት ነው። እናቱ ነኝ፣ ታላቅ እህቱም ነኝ። ደግነትን፣ ጥንካሬን ለብዙ እናቶች ለብዙ ሴቶች ተምሳሌት የምትሆኚ እናት ነሽና ግራፊክስ ዲዛይን እሰራለሁ፣ የልብስ ዲዛይኖች እሰራለሁ። ሳሊና ዲዛይነር ነኝ። በደንብ መርቂ። ሳምሪያለሽ ሳምሪያለሽ አገር ጉድ እያለሽ ከቁንጆቹ በላይ ያዋለሽ አንቺን የሚያክል የለም ብቻለሽ ታምሪያለሽ። ሰላም ሰላም የኒኮ ቅመሞች እንዴት ናችሁ? አለን ቤተሰብ እንዴት ነው ጊዜያችሁ? ቀናችሁ እንዴት እየሄደ ነው? ሁሉ ሰላም ነው? ትንሽ 3 ቀን ጠፋ አይደለ? የማዘር ስጦታ ሰርፕራይዝ አለን ያራዳ ልጆች ዛሬ ደስ ብሎኛል። እጅግ በጣም ብዙ ነገሮች ተፈጥሮ ነበረ 3 ቀን የቆየሁት ለዛ ነው። ምክንያቱም ምን እንደሆነ እነግራችኋለሁ። በመጀመሪያ ግን በጣም ብዙ ሰው ተጨንቃችሁ በዚህ ደረጃ ኮሜንት ስትሰጡኝ ነበራችሁ ምን መግዛት እንዳለብኝ እጅግ በጣም ነው የማመሰግናችሁ። እህቶቼንም ደግሞ በጣም ይወድዳችኋላችሁ። ቆንጆ ልጅ እህቶች ናችሁ። ቆንጆ እህት ነው ያለህ ምናምን ብላችሁ ሀሳብ እየሰጣችሁ ነበረ። እግዚአብሔር ያክብርልኝ። ስለወደዳችሁ እቸው አመሰግናለሁ። እውነት ለመናገር ትንሽ የገንዘብ ምናምን እጥረት ነበረብኝ። ብዙም ገንዘብ እጄ ላይ አልነበረም። ግን ለማዘሯ ከዚህ በላይም ስለሚገባት ብዙ ነገር አስቤላት ነበረ። ሀሳብ አስተያየት ስለነበራችሁ ሁላችሁም ወርቅም ግዛላት ስትሉኝ ነበረ። ለእናት ብዙ ነገር ብታደርጉላት ዋጋዋ ብዙ ነውና ወርቅ ያንሳታል ብዬ አምናለሁ። እና ደግሞ ወርቅም ደግሞ በዚህ አጋጣሚ እንደምገዛላትም ቃል እገባላችኋለሁ። ግን የሚያስፈልጋትን ነገር ደግሞ ያደረኩላት ደግሞ ይመስለኛል በትንሹ እና አሳያችኋለሁ ምን እንደሆነ። ቤተሰብ እጅግ በጣም ደስ ብሎኛል። ትናንትና ነበረ ልሰጣት ያሰብኩትና ማዘር ሰሞኑን በጣም ስራ ቢዚ ነችና አልተመቸኝም። እኔ ስጠብቃት ነበረ። እሷ ፊልድ ወጣች። አጋጣሚ ወደ ጎንደር ሄዳ ነበረ ለስራ። ከዛ በኋላ ትናንትና ማታ ነው የመጣችው። ትናንትና ማታ መታ ደግሞ በጣም አምሽታ ነበረ የመጣችው ከስራ። ዛሬ ደግሞ ተመልሳ ልትሄድብን ነው። ስለዚህ አልነገርኳትም። ማዘሯ ውስጥ ነች ያለችው። ዛሬም ስራ ምናምን ስለምትል ላላገኛት ስለምችል ቀድሜ ሰርፕራይዝ ላያረጋት ነው በጠዋቱ ማለት ነው። እንግዲህ በጠዋቱ ትመርቀኛለች። ዛሬ ቀኔን በማዘሯ ምርቃት ነው የምጀምረው። ቤተሰብ እናንተም ደግሞ ይህንን እንዳማረጣችሁኝ ሁሉ ደስታዬንም አብራችሁ ብትካፈሉኝ ደስ ይለኛል። አይ ቲንክ ምን እንዲያስቁኝ ቆይ ላሳያችሁ። አይ ቲንክ ስልክ ገዝቼላታለሁ። ኤስ ነው የገዛሁላት። ሳምሰንግ ኤስ አልትራ ነው የገዛሁላት። ፓወር ባንክ ደግሞ እንዳትቸገር ፓወር ባንክም ገዝቼላታለሁ። አይ ቲንክ አውቶማቲክ ፓወር ባንኩ ማለት ነው። ተለጣፊውን ፓወር ባንክ ነው የገዛሁላት። ከዛ ይልቅ እኔ እነዚህን ነገሮች 2 ነገር ገዝቼላታለሁና ኤርፓድ የረሳሁት ነገር ኤርፎን ላይ ያስፈልጋታል ብዬ ስላሰብኩኝ ኦሪጂናል ኤርፓድስ ነው የገዛሁላት። ኦሪጂናል ኤርፓድስ እንደዚህ ስልክ ኤስ 23 አልትራ ነው የገዛሁላት። እንደዚህ አድርጌ ገዝቼላታለሁ። ግን ከዚህ ሁሉ ነገር በጣም ይቅርታ አንዴ ላስገባው። ግን ከዚህ ሁሉ ነገር በጣም ደስ ያለኝ ምንድነው ጋይስ፣ ይሄኔ ሐሳቤን እንዳነሳውኝ ብዙ ሰው በውስጥ ኢንቦክስ አድርጎልኝ ነበርና እጅግ በጣም ነገረመኝ። እንደዚህ አይነት የኢትዮጵያዊነት ልክ አላየውም። ብዙዎቻችሁ ለእናትኛም የሆነ ነገር መላክ እንፈልጋለን ያላችሁኝ ቅን ኢትዮጵያዊ እህት ወንድሞቼ አላችሁና እናንተን እጅግ በጣም አመሰግናለሁና በውስጥ አውርታችሁኝ ትልቅ ስጦታ ደግሞ ለማዘሯ እኔ ነኝ ባለፈው ተናግሬያለሁ። ሽቶ ብዬ ነበርና ሽቶ ያው ተራ ሽቶ አልፈልግም ለእናቴ ከገዛኝ አሪፉን ውዱን ሽቶ ነው የምገዛላት ኦሪጂናሉን ብዬ በተናገርኩት አንድ ሰው እጅግ በጣም ማጠብቁት አክባሪ ከውጪ ድረስ ደውሎልኝ እኔ ለእናት ሽቶን እና አንድ ነገር ጨምሬ እልክልሃለሁ እና በኔ ስጦታ አንተ ደግሞ እኔ ልክልህና አሪፍ ሽቶ አምጥቼ ልክልሃለሁ
እሱን በስጦታ መልክ ትሰጥልኛለህ ብሎ እጅግ በሚገርም ትህትና ሰርፕራይዝ እኔም ማዘሯን ብቻ አይደለም እኔንም ጭምር ሰርፕራይዝ ነው ያደረገኝና እጅግ በጣም ነው ደስ ያለኝ። አይ ቲንክ ሽቶ ቤት አለው ምናምን መሰለኝ ዩሮፕ ላይ። በጣም አመሰግናለሁ። በዚህ አጋጣሚ ስሙ እንዲጠቀስ ስለማይፈልግ ነው። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የእናቶች ስሜት ምን እንደሆነ አውቃለሁ። አይ ቲንክ እናቴን ከ5 ዓመት በፊት ነው በህይወት ያጣዋት ብሎኛል እና እጅግ በጣም የተናገርከውም የሰራውን ቪዲዮ ልቤን ስለነካኝ ለእናቴ እንዳደረግኩላት ነው የማስበው እና ይህን ስጦታ ልክ ለእናቴ እንደምሰጥ አድርጌ ነው የምቆጥረው ብሎ ነው የላክልኝና እግዚአብሔር በጣም ያክብር። ቤተሰብ አለው፣ ልጆች አሉት። ልጆችህን ይባርካቸው ለማለት እፈልጋለሁ። ወንድሜ ባለበት ሁሉ እድሜና ጤና ይስጥ። እግዚአብሔር ልጆችን እቅፍ ድግፍ አድርጎ ያኖርልን ለማለት እወዳለሁ እና ሁለቱን የላከልኝ ይሄኛውንና ይሄኛውን ሽቶ ነው የላከልኝ። በጣም አሪፍ ነው። ቼክ አድርጌዋለሁ እና አሪፍ ሽቶ ነው። በጣም ወድጄዋለሁ ሽቶውን። እግዚአብሔር ያክብርልህ ወንድሜ። ይኸው ደርሷል። ዛሬ ለማዘሯም እሰጣለሁ እና እዚህ ቪዲዮ ላይ ያው ስሰጣት ታያለህ። እንግዲህ ማዘሯ በጣም ሰርፕራይዝ ነው ያደረገኝ። ማዘሯን ብቻ ሳይሆን እኔንም ሰርፕራይዝ አድርጎኛል እና ጋይስ እንደዚህ አይነት ቅንነት አለ። ኢትዮጵያዊነት ማለት ይሄ ነው። በቃ የሰውን ስሜት ተረድቶ ይሄ የኔም ስሜት ነው ብሎ ሰው በመልካም ነገር እንደዚህ ሲያደርግ ከምንም በላይ ደስ ያሰኛል እና እጅግ በጣም በአንድ በኩል ልቤንም ነክቶታል። ስሜት አይሞኝ ነበረ። የምርም አልመሰለኝም። የእውነት እየቀለደ ነበር ይመስለኝ፣ ግን በጣም የሚገርም ነው የምር። ሽታው ራሱ በጣም የሚገርም ሽቶ ነው የላከልኝ። የሚገርም አይለቅም አርጌው ነው ያደርኩት ሽቶን እና አይለቅም ሽቶ። የሚገርም ሽቶ ነው። በጣም ቴንኪው ወንድሜ አመሰግናለሁ። እና አሁን እኔ ራሴ ሞራል ኖረኝ ማለት ነው። በዚህ ደረጃ ልብ ሰጥቶኝ የሚመለከተኝ ተመልካቾች አፍርቻለሁ ማለት ነው ዩቲዩብ ላይ እና እጅግ በጣም አመሰግናለሁ። ይሄ ለእኔ ትልቅ ነገር ነው። እንደ ቀልድም አልፎ ነገር አይደለም። ሁላችሁም ደግሞ ኮሜንት ላይ አመስግኑልኝ። እግዚአብሔር ያክብርልኝ። እናትህንም በደጋጎቹ ጎን ያሳረፈልንና ያው ቤተሰብ ቢሄድም የነሱ መንፈሳቸውም ልባቸውም አብሮን ስለሚሄድ እኛ በምናረጋቸው ተግባር ሁሉ እናስባቸዋለን። መልካም ነገር ማድረግ ነፍሳቸውን ያስደስታቸዋልና መልካም ነገር እናድርግ ለማለት እወዳለሁ። በዚህ አጋጣሚ ሁላችንም ለሰው ልጅ ቅን መሆን አለብን፣ ሰውነትን ማሳየት አለብን ብዬ አምናለሁና ሁላችሁንም በጣም አድርጌ ነው የማመሰግነው። ማዘሯን አሁን እንጠራታለን። ቤቢ ማዘሯን ጥራት፣ ቀስ ብለሽ እና አሁን ትመጣለች። ስጦታ እንሰጣታለን። ምን አይነት ስሜት እንደሚሰማት እንግዲህ የምናየው ይሆናል ማለት ነው። ያራዳ ልጆች ማዘሯ እስቲ ነይ ቤተሰብ ላስታውቅሽ ነው። ነይ ኧረ ነይ ማዘሯ እንግዲህ ይኸው እናቴ፣ ውዷ እናቴ፣ ማከብራት መወዳት ለእኔ ተምሳሌት የሆነችው እኩያዬ ነች። እኔ ቀድሜያት አረጀ ዩቲዩብ እንደከፈትኩ ታውቂያለሽ? አውቃለሁ። እሱ ዩቲዩቤ በጣም አሪፍ ሆኖልኛል፣ ጥሩ እየሄደልኝ ነውና ግን እናቴ ማመስገን እፈልጋለሁ። ዩቲዩብ ላይ ባለፈው አንድ ነበርሽም አንቺ ስራ ፊልድ ነበርሽ፣ ማታ ነው የመጣሽው። እና የሆነ ትልቅ ሰርፕራይዝ ስጦታ አለኝ ያልጠበቅኩትም ሰው ስጥልኝ ብሎ ልኮልኛል። አንቺ ማጠብቂውን ዝም ብዬ በጠዋቱ ስራ ስለምትሄጂ ሳታመጪ ስጦታ በዚህ አጋጣሚ ቤተሰቦቼን ማስታወቂያሽ ስጦታ አልሰጥሽ ነው፣ ግን ይሄ ሰርፕራይዝ ይሁንና መጀመሪያ ቤተሰቦቼን እስቲ ታወቂያቸው። የኒኮ ፋሚሊ ዩቲዩብ ቻናል ላይ እያዩሽ ነው። እስቲ ምን ትያቸዋለሽ? እሺ እንግዲህ ተጠልፌ ነው ከመንገድ ስራ ደርሶብኛል እያልኩት ይዞኛል። እኔ ያው አርቲስት ብርቱካን ጅማ እባላለሁ። የእሱን ሙያዬን ከኔ ተቋድሷል ነው የሚባለው እና እናቱ ነኝ፣ ታላቅ እህቱም ነኝ። በቃ እቺ ብቻ ብዙ አወራ ነበር። እንግዲህ እኔ ደንግጫለሁ። ምንድን ነው እሱ? እናቴ በነገራችን ላይ ስንት ልጆች ነው ያሉሽ? 5 ልጆች አሏት። እንግዲህ አትመስልም። እሱ ሁለተኛ ልጄ ነው።
የመጨረሻ ወንድ ልጅ ደግሞ ይኸውና እዚህ ቆሞ ያይላል። እዚህ ትምህርት ቤት ሊሄድ ነው። አዎ ትምህርት ቤት ሊሄድ ነው። 2 ሴት ልጆች አሉኝ፣ 3 ወንዶች ደግሞ አሉ። 5 ልጆች አሉኝ ማለት ነው። አንደኛው ካሜራማኑ ነው። አንደኛው ካሜራማኑ ነው። እስቲ ስለ ሁለተኛው ልጅሽ እስቲ የሆነ ነገር በያቸው እስቲ። ስለ ሁለተኛ አስቸጋሪ ነኝ አውቃለሁ፣ ግን እስቲ በልጅነቱም ትንሽ ኃይለኛ ነው። እንደ ሙዚቀኛ የሚያደርገው ነበረ። ሙዚቀኞቹን እያየ ትሪውን ገልብጦ ምጣዱን ገልብጦ በማማሰያ እንዲህ እያደረገ ሲጫወት ስንስቅበት ነበረ እና በጣም ኃይለኛ። ትልቅ ሰዎች ናቸው ደግሞ ጓደኞቹ። ትምህርት ቤትም እያለ ከትልቅ ሰው ጋር ነው የሚውለው እና እዚህ እንደሚደርስም እኔም ተስፋ ነበረኝ። አሁን ደግሞ ምን እንደሚለኝ አላውቅም። እንግዲህ እኔ አላወኩም። እስቲ እንግዲህ በጣም ነው የማመሰግነው። ከእህቶቼ ጋር ነበርኩኝና ከነጄሪ ጋር ብዙ አውርተናል። እሷ ጋር ምንድነው ስልክ ያስፈልጋታል፣ ስልክ ምናምን ትፈልጋለች ብሎኛል። እቺን ያለችሽ እቺ ስልክ በጣም ተሰበረብኝ እና ትልቁ ተሰብሮብኛል ስልክ። እንግዲህ እሱም ችግሬን አይቶ ሊሆን ይችላል። ትልቁ ሰርፕራይዝ እቺን ይዣለሁ። ለስራም ለምንም ብዬ እያሰብኩ ነበረ። እንግዲህ አላውቅም አሁን ደግሞ ምን እንደታሰበልኝ። እስቲ ምን አይነት በጣም አስፈልጎኛል። እኔም አንዳንድ ነገር ስለምሰራበት በጣም የስልክ ጉጉት ነበረኝ ለመግዛትም። ያው ዛሬ ደግሞ ልሸለም መሰለኝ። ልትሸለሚ ነው ማዘራ? እስቲ ምን አይነት ስልክ ትገምቻለሽ? ምን አይነት ስልክ ምገዛልሽ ይመስልሻል? እንግዲህ ካንተ ስራ ጋርና ካንተ ሐሳብ ጋር ከፍ እንዳታረግ ከኔም ስራ ጋር ሌላ ሰው እንዳይጠይቅ ሳስብ እንደ ትንሽ እኔ ወደ ካሜራው ነው የማደላው እና ፎቶ ሳነሳ ስዕል ስላለው ስዕልም ስስል አንዳንድ ዲዛይን ሳረግ ግራፊክስ ዲዛይን እሰራለሁ፣ የልብስ ዲዛይኖች እሰራለሁ። ሳሊና ዲዛይነር ነኝ። ለዛ የሚጠቅመኝ ትልቅ ስልኮች ያው ፎቶ የሚያጠሩ ካሜራው አሪፍ የሆነ ብዬ አስባለሁ። እና ምንድነው እኔም እሱን አስቤያለሁ። ድሮይንግም ስለምታደርጊ ምናምን ለሱ ደግሞ የሚመቸው ሳምሰንግ ነው። አይፎን አሁን ለስም ነው እንጂ አይፎን ላንቺ ላይጠቅምሽ ይችላል ብዬ አሰብኩኝ። ግን ለስዕልሽ ምናምን እስክሪብቶም የራሱ ስላለው በደንብ ድሮይንግ እንዲያግዝሽ ኤስ አልትራ ዋው ገመና ሸፋኝ የኔ ከፍቶሽ እንዳላይሽ ስትሆኚ ብቸኛ በጣም ነው ማታውቁ በሄድሽበት ሁሉ ክፉ አይንካሽና ይሄኛው ላንቺ ትንሽ ነው። ትንሹ ነው ላንቺ ምንም ማለት አይደለም። ግን ሌላም አለሽ አላለቀም። ዛሬ እንዳደነግጭሽ ላንቺ እንኪያጄ ነው። በሚካኤል ቀን እንግዲህ ሚካኤልን በጣም ወዳለሁ። ግላስ አስለጥፈይበታል። አዎ ዛሬ ሚካኤል እንኳን አደረሳችሁ። ትዝታዎች አሉኝ የሚካኤል ዕለት ማለት ነው። በሚካኤል ቀን ዛሬ ሚካኤል ነው። በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። ከዚህ የበለጠ ደግሞ ላንተ ምስጥህ። አሜን። ስራዎች ሁሉ ይቃና። አሜን አሜን። ሌላም አለ። ምክንያቱም ይሄንም ያህል ስልክ ገዝተን ብቻውን ሲሆን ደስ አይልም። ተጎታች ያስፈልጋል። አንዳንድ የሚያስፈልጉ ባትሪ ሊያልቅ ይችላል። ብዙ ነገር አለ። አውቶማቲክ ቻርጀር ይሄ አንዴ ፉል ታደርጊዋለሽ። ፊልም ስለምትወጪ ከጀርባ መለጠፍ ብቻ ነው። ከፍተን ነው እነዚህ ማኑዋሎች ናቸው። እንደዚህ ነው። ይሄኛው ቀጥታ እዚህ ላይ እንደዚህ መለጠፍ ነው። ይይዛል ራሱ ይዛል ማለት አውቶማቲክ ነው። አውቶማቲክ ቻርጅ የራስሽ ኖረሽ ማለት ነው። ከዚህ በኋላ ቻርጅ ያለቀ ደስታችን የተከፈለች እንደሱ ነው። ሌላም አለ። ይደግ ይመንደግ። እንግዲህ እድገት በእድሜ ብቻ አይደለም። ይሄው አድርጎ እኔም በልጦኛል። በሀብትም በሙያም ደግሞ ከዚህ የበለጠ ይደግልኝ ብዬ ወርቃለሁ። በሚካኤል በጠዋቱ አሜን። አዎ ይደርሳል። የእናት ደግሞ ጸሎት ደግሞ በደንብ ይደርሳል። እኔም አሜን እላለሁ፣ እናንተም አሜን በሉ። ሌላም አለ። ኤርፓድ ኤርፎን ያስፈልግሻል። አዲስ ኦሪጂናል ኤርፓድ ነው የገዛሁልሽ። ያሽ ይሄን ሁሉ ግን ኮተት እንዳይደክምሽ አስቀምጥልሻለሁ። ግን ይሄ አለ። ግን አሁን ትልቁን ስጦታ የምሰጥሽ በጣም ባለፈው ከእህቶቼ ጋር ቪዲዮ ስሰራ አለ፣ ግን አላለቀም። የኔ ስጦታ ግን እዚህ ጋር አሁን ያለቃል። አሁን ሌላ ሰው ይሄን ቪዲዮ ያየ ሰው ያንተ ስጦታ በዚህ ያለቀ፣ የኔ ስጦታ በዚህ ያለቀ። ግን ገና ላንቺ ደግሞ ብዙ ነገር በቻልኩት አቅም ያደርጋለሁ። እግዚአብሔር እድሜና ጤና ይስጠኝ እናቴ። ትልቁ ነገር ግን እኔንም ልቤን ትንሽ እንትን ያለኝ ምንድነው፣ አንድ ሰው የኔን ቪዲዮ አየና ይሄን ቪዲዮ ተመለከተና ከውጪ እኔም ለእናቴ ጥሩ ነገር መላክ ፈልጋለሁ፣ እንደ እናቴ አስቤ ልልክላት ፈልጋለሁ ብሎ እጅግ በሚገርም አንደበት
ለእኔ ላክልኝ ንብረት አለ እቃ አለ። እሱን ደግሞ ለአንቺ በአክብሮት እያየ ነው ቪዲዮ ስለቆ ስለሚመለከተው ሌላ ሰው ኦሪጂናል ሽቶ ለእናታችን ውድ ሽቶ ሰላም ኦሪጂናል ሽቶ ኦሪጂናል ፐርፊውም ነው። በዚህ አጋጣሚ ቆይ ቼክ እናድርግ። ስራዎች ሁሉ እንደዚህ ጥሩ መዓዛ ይኑረው እና እኔ መቼ እኔ ስራ አርፍጃለሁ ብዬ እኮ ይሮጥ ይዣት እኮ ነው መንገድ አሁን ያዝኳት ሳታመልጠኝ። ይሄንን እንደ እናቴ እንደ እናቴ አስቤ ለአባት ደግሞ ፊልድ ነው። እሱንም አስበናል እኮ ተናግሬያለሁ። ቪዲዮ ልታስወግሪኝ ነው ልታስጠቁሪኝ ነው። እሺ ልታስጠቁሪኝ ነው። እሺ መጣ ባዘኳኔ ይሄ አይሽ ሽቶ እንዴት ደስ እንደሚል እና በጣም በቃ በዚህ እንሰራለን፣ በዚህ እናዳምጣለን። ያው ቻርጀር አለቀ አንልም። ከዛ ደግሞ እንደናቶች ጥሩ መዓዛ ይዘን ጥሩ መዓዛ ከዛ ያለ ገና አብሮት ይሄንንም ልኮልኛል። ይሄ አይ ቲንክ ሎሽን መሰለኝ ቦዲ ሎሽን። በጣም ነው የማመሰግነው። በዚህ አጋጣሚ ይሄን ለላክ ሰው ያያል ይመለከታል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። እጅግ በጣም እኔም ደስ ብሎኛል። በዚህ አጋጣሚ እናቴ ጋርም ሆኜ ላመሰግን እወዳለሁ። ይሄንን ለእናቴ ስጦታ እንደ እናቴ አስቤ ነው የምልከውና አክብር አድርስልኝ ብሏል። ያው የምትመለከቱ ይሆናል። በጣም የሚገርም ፐርፊውም ነው ይላክልን። እግዚአብሔር ያክብርልኝ። ማዘሯን በጣም አመስግናለች። በጣም ነው ያዝናት፣ ግን ስራ ስለቸኮለች እንዳታመልጠን ነው ማዘሯ። ይሄ እንደዚህ እዚህ ጋር ይሆንልሽ እንዳይከብድሽ ማለት ነውና እጅግ በጣም ደስ ብሎኛል። እኔም ደግሞ ማለት የምፈልገው እናቴ ካንቺ ብዙ ነገር ተምሬያለሁ። ደግነትን፣ ጥንካሬን ለብዙ እናቶች ለብዙ ሴቶች ተምሳሌት የምትሆኚ እናት ነሽና የሚያውቋት አሉ። ሲለቀቅም ብዙ ሰው ያይሻልና ብዙ ፌስቡክ ላይም ለቅቄው ነበረ፣ ኢንስታግራምም ለቅቄ ነበረ። ብርቱካን አንደኛ ነች ለኛ ምናምን ብሎ ብዙ ሀሳብ ኮሜንት እየሰጡ ነበረና እጅግ በጣም የምትገርሚ እናት ነሽ፣ ትለያለሽ። ሁሌም በዚሁ ጥንካሬሽ እንድትቀጥይልን እንፈልጋለን። የቤታችን እንደ ማገር ነሽ አንቺ እና በጣም ጠንካራ እናት ነው ያለኝና አንቺን እናቴ ስለሆንሽ እጅግ በጣም እድለኛ ነኝ። ሁሌም እወድሻለሁ፣ አከብርሻለሁ። ክፉ አይንካሽ፣ ኑሪልኝ ለማለት እፈልጋለሁ እናቴ። በዚሁ አጋጣሚ ትክክለኛው ስሜቴን ነው የምነግረሽ እና በጣም ነው የምወድሽ። ክፉ አይንካሽ፣ ቤርሽበት ሁሉ ይቅናሽ። እመቤቴ ቅድስት ድንግል ማርያም ቤርሽበት ሁሉ ቅፍ ድግፍ አድርጋ አብራሽ ትከተልሽ ለማለት እወዳለሁ እናቴ። በዚህ አጋጣሚ እንግዲህ እኔም ትንሽ እንባ ተናንቆኛል። ደስታ መሰለኝ እንግዲህ የደስታ ብዛት አንዳንዴ የሆነ ስሜት ውስጥ ነው የሚያስገባውና እኔ ልጆችን በጣም ነው የምወዳቸው። እሱ ደግሞ በተለይ ሲያረፍድ በቃ የሆነ ነገር ኮሽ ባለ ቁጥር ይኸው ገደሉት ሞተ ብዬ ነው ለብቻዬ ተደብቄ ማለቅሰውና ያንን ስሜት ደግሞ ፊት ለፊት አውጥቼ ለሱ መናገርም አልፈልግም። ግን ሲቆይ በቃ የሆነ ነገር የሚሆንብኝ ይመስለኛል፣ የሚገሉት ይመስለኛል። በቀን ስንት ጊዜ ስገለው ነው ማድረው፣ ስገለው ነው የምውለው እና የእናት አንጀት ትንሽ ይከብዳል። እና በዚህ አጋጣሚ በጣም ነው የማመሰግነው፣ በጣም ነው የምወደው። እግዚአብሔር ይስጥልኝ። ከዚህ የበለጠ ደግሞ ጤናና እድሜም ይስጠው፣ ሀብትም ይስጠው፣ ሙያውም እንደዚሁ ይደግ ይባረክ እላለሁ። በጣም ነው የማመሰግነው። የእሱ ቤተሰቦችም በጣም ምስጋና ከፍ ያለ ነው። በዚህ አጋጣሚ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ እናት። ይሄ መርቂኝ፣ በደንብ መርቂኝ፣ ጉልበት ስለታመውና እደግልኝ እናቴ። እሺ በቃ እንዳልይዝሽ ስለቸኮልኩ እንጂ ከዚህ በላይ እንጫወት ነበር። እንግዲህ አሁን ቢሮ ልሄድ ነው። ይሄን እንዲህ ተሸክሜ እንደዚህ ተሸክመሽ ትሄጃለሽ? እንዲህ ተሸክሜ ነው የምሄደው። እሺ መልካም ስራ ያለሽ አልያዝሽ። በቃ እሺ 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 ሰላም ሁኚልኝ። ቤት ልመለስ አላስቀምጠሽ። እሺ ትላለሽ። እሺ በቃ ሰላም ዋል። እሺ እሺ ቤተሰብ እንግዲህ እንዳያችሁት ነው። ምክንያቱም ዛሬ ካልሰጧት ትንሽ ቪዲዮ ይቆያልና መቆየት ደግሞ ስለሌለበት ነው። እኔም ትንሽ ስሜታዊ ሆንኩኝና በእናት መመረቅ ትልቅነት ነውና እናንተ ማለት የምፈልገው እናት ያላችሁ ሰዎች እናታችሁን ተንከባከቡ፣ አስደስቷቸው፣ እንዳይከፏቸው ለማለት እወዳለሁና እጅግ በጣም ደስ ይላል። ይህንንም ላደረጋችሁ ሌላ አገዛችሁን ሰዎች ደግሞ
ምስጋኔ የላቀ ነው። እጅግ በጣም ነው የማመሰግነው ቤተሰብ። በጣም ደስ ብሎኛል። የሆነ ዛሬ በጠዋቱ የሆነ ሚካኤልም ነው ዛሬ ሚካኤል እንኳን አደረሳችሁ በዚህ አጋጣሚ ለማለት እወዳለሁ እና ዛሬ ቀኔ እጅግ በጣም ከሌላው የተለየ የፈካ ይሆናል። ዛሬ እጅግ በጣም ደስ ብሎኝ ነው ቀኑን ሙሉ ሙሉና እናቴን ያው መኪናም እየጠበቃት ነው። አይ ቲንክ ልትወጣ ነው። ፊልድ ነው ዛሬ የምትሄደው ስራ ክራውድ ነች፣ ሰሞኑ በጣም ቢዚ ነች እና በጣም አልጠበቀችም እንደዚህ እና ሳትጠብቅ ነው። ለፋዘር ግን ነገር ያለው አስቀድሜና አንዳንድ ነገር ሹክ ሳይላት አይቀርም ተሳስቶ ግን ይሄን ያክል አልጠበቀችም። ያልጠበቀችው ነገር ነው የገጠማትና ባልጠበቀችው መንገድ እኔም ደግሞ በጠዋቱ ከስራ ልትወጣ ስትል ያዛረኳት ማለት ነው። ካልሆነ አላገኛትም። ማዘር በጣም ቢዚ ነች እና ባገኘሁት አጋጣሚ ነው ይዣት 10 ደቂቃ ታይማን እንድትሰጠኝ እንትን ያረኩኝ። ስለዚህ እጅግ በጣም ደስ ብሎኛል። ቤተሰብ የምታዩት ይሄን ይመስላል። እጅግ በጣም ወዳችኋለሁ። ይሄን ቤትም ደግሞ ሰብስክራይብ፣ ፎሎ፣ ኮሜንት ማድረጋችሁን እንዳትረሱ። ሁላችሁም ኮሜንት ሴክሽን ላይ እናት ሺህ ዓመት ኑሩልክ ብላችሁ ኮሜንት አድርጉልኝ። የኢትዮጵያ እናቶች በጠቅላላ ክፉ አይንካቸው፣ ምችት ድለት ይበሉ፣ ፈገግታቸው ሁሌ ከኛ አይራቅ። ምክንያቱም የእናቶች ፈገግታ እኛ ላይ ይታያልና እናቶች ሲደሰቱ እኛ እንደሰታለን፣ እናቶች ሲከፉ እንከፋለንና እናቶች አይከፉብን፣ ይደሰቱ ለማለት ወዳለሁ። የኒኮ ቅመሞች እጅግ በጣም አድርጌ ወዳችኋለሁ። አመሰግናለሁ። ሰላም ሙሉልኝ።